መሶባችሁን በየስንት ጊዜ ነው የምታጸዱት? መርሐባ ውዶቼ ኢሉ ነኝ። መሶቤን ለማጽዳት የምጠቀመው ለብ ያለ ውሃ ውስጥ የእቃ ሳሙና፣ ቤኪንግ ሶዳና አቼቶ ስለሌለኝ አፕል ሳይደር ቪንገር አደረግኩበት። እናንተ አቼቶ ማድረግ ትችላላችሁ። ንጹህ ፎጣ ወይም ጨርቅ የቀላቀልኩት ውህድ ውስጥ ነክረዋለሁ። በደንብ አርጌ ጨርቁን ጭምቅ አደርገውና ወለውለዋለሁ። በደንብ አርጌ ላዩንም ታቹንም እየደጋገምኩ ወለውለዋለሁ። እዚህ ጋር በደንብ መጠንቀቅ ያለባችሁ ነገር ጨርቁን በደንብ መጭመቃችሁን እርግጠኛ ሁኑ። አለበለዚያ መሶብ በባህሪው እርጥበት ከያዘ የመሻገት ባህሪ ያለው። መሶብ አይታጠብም ወይ ካላችሁኝ፣ መሶብ ሲታጠብ እድሜው ያጥራል፣ ሰበዙም ደግሞ ይነጫጫል እና ለመድረቅም ቀናት ስለሚፈልግ በመሃል ሸጋታ የመያዝ ባህሪው ከፍተኛ ነው እና እንደኔ ከለርፉል መሶብ ካላችሁ ደግሞ ከለሩ ይለቅባችኋል እና መሶብ ስታጸዱ በፍጹም በረኪና እንዳትጠቀሙ። በቃ እድሜው ነው የሚያጥረው፣ ከለሩ ይለቃል፣ ሰበዙ ይነጫጫል እና እነዚህ አደገኛ ብሊቺንጎች ምናምን እንዳትጠቀሙ። መልሼ በደረቅ ፎጣ በደንብ አድርጌ ወለውለዋለሁ። ቆሻሻው ላይታያችሁ ይችላል። ፎጣው ላይ ውሃውን አስገባላችኋለሁ። ምን ያህል እንደሚቆሽሽ አልገባችሁም። በመቀጠል ቤኪንግ ሶዳ ነሰንስበታለሁ። ነስንሼ ለ1 ሰዓት አቆየዋለሁ። መሶብ የሚቆሽሽ የማይመስላችሁ ይሄንን ውሃ ተመልከቱት። እንግዲህ ከመሶብ ላይ ነው ይሄ ቆሻሻ የወጣው። መሶብ የማይቆሽሽ ይመስለናል ብዙዎቻችን እንጀራ ስለሚቀመጥበት። ቤኪንግ ሶዳ ለምን ይጠቅማል? ለምን ነሰንሽ ካላችሁ ደግሞ ሽታ ካለው እና ስርስሩ የተሰገሰገ ቆሻሻ ካለ በደንብ ያወጣልናል። የእንጀራ ላስቲክ ጠንከር ያለና ኳሊቲ ከፈለጋችሁ በብዛት ከመርካቶ ገዝታችሁ እየቆራረጣችሁ መጠቀም ትችላላችሁ። መሶብ አንጋዱ ሲከድን ወይም ደግሞ ላስቲኩ እየታየ የሚከድን ሰው እኔ ቤት በቃ ጦርነት ነው የሚፈጠረው። በጣም ነው የምበሽቀው። ከዛ ዳንቴሊን ጣል አረኩበት። እንደዚህ ማጽዳት እንችላለን ለማለት ነው። አካውንቴ ተመቷል። ኮፒ ሊንክ፣ ፎሎ፣ ላይክ እና ሪፖስት አድርጉልኝ። ቴንክ ዩ ፎር ዋቺንግ ባይ